ቴዲ አፍሮን የሚያክል ትልቅ አርቲስት እያወቅ አሁንም መንሱርን ታውቀዋለህ ወይ ስልህ አላውቀውም ማለት ደም ነው ማቀ ቅናሽ አድርግ ስለምንተዋወቅ ምናምን አድቫንቴጅ ስጠኝ እልሃለሁ። በክርስቶስ ኢየሱስ ሰዎች ካልሆኑ አባውቃቸውም እኔም አላውቃቸውም። ገባን? ውሸት አይሆንም ወይ ታዲያ? ይሄ አሁን ውሸት አይሆንም? ኖ ውሸት አይደለም። አንተ እንዳውቅ ከፈለክ በምድርም በመንፈሳዊ ዓለም ከፈለክ በክርስቶስ ኢየሱስ አምነህ ዳግመኛ መወለድ አለብን። መንፈሳዊ ዓለም እንዲያውቅ በአብ ጋር እንዳውቅ። ቆይ እየተደማመጥን እንሂድ። ከስብከት እኮ አይደለም አሁን የያዝነው ንግግር ነው አይደል? እየተናደድክ መሆን የለበትም። እኔ አሁን እናደዳለሁ። ለምን ያልባል? ቁም ነገር ነው የምናወራው አይደለ? ፀሐይ ነው በዚህ በኩል አይተዋል። ፀሐዩ ነው። እኔ መስኮት ጋር ሆኜ ነው። ኦኬ ቦታ ልቀይር። ቆሽ ጥሩ ወደዚህ ሉና ወደዚህ ቆንኩ። ይሄኛው ጥላ እስልምና አስተምሮ ምን አለ መሰለ፣ በዲነል እስላም ብዙ ሰዎች ስህተት ሊሳሳቱ ሊያጠፉ ይችላሉ ይላል። ጥፋቶች ይሄ የተከለከሉ ክልከላዎች አሉ አይደለ? ክልከላዎችን ሊያጠፉ ይችላሉ። ነገር ግን ይላል አይዋሹም ይላል። ሙስሊም አይዋሽም፣ በፍጹም ሙስሊም አይዋሽም ይላል። በእኛ በእስልምናው ነው እየነገርኩ ያለሁት። አንተ ግን ቴዲ አፍሮን የሚያክል ትልቅ አርቲስት እያወቅ አሁንም መንሱርን ታውቀዋለህ ወይ ስልህ አላውቀውም አልከኝ። ይሄ ታዲያ ልክ እንዴት ሊሆን ይችላል? ይሄ ነው በቃ። እኔ አሁን መንሱሬ ትክክለኛ እኔ አንተ የሎጂክ ሰው ስለሆንክ እኔ ትመቸኛለህ። ሀሳብ ስለምትሰማ ጥሩ ነው። ቅድም ምን አልኩ? ፍጥረታዊው ሰው አሁን አንተ ስለ ምስር ክክ ብናወራ፣ ስለ ፀጉር ቤት ብናወራ፣ ስለ ፕላስፎር ጂፎር ምናምን እያለን ስለ ቤት ብናወራ እንግባባለን። እኔ እናንተ ማንግባባው እኔ መንፈሳዊ ሰው ነኝ፣ አንተ ፍጥረታዊ ሰው ነህ። ስለዚህ እኔ የማወራው መንፈሳዊ ነገር ለፍጥረታዊ ሰው ምን አይለውም፣ አይገባውም። በጌታ መሆን አለበት ወይ ያ ሰው ፕሮቴስታንት መሆን አለበት ነው አባባለ? ፕሮቴስታንት መሆን አለበት አይደለም፣ በጌታ ዳግም መወለድ። እኔ ፕሮቴስታንት ይሁን ኦርቶዶክስ ይሁን ጆቫዊትነስ ይሁን ምንም አያገባኝም። እኔ ከሃይማኖት ጋር ጉዳይ የለኝም። እኔ ጉዳይ ሰው በክርስቶስ ኢየሱስ አምኖ ዳግም ተወልዷል ወይ? አሁን አንተ ይኸውልህ ጁስ እየጠጣው ነው ብለህ አትከራከረኝ። ፍጥረታዊ ሰው ስለሆንክ ይገባሃል፣ ትረዳኛለህ። መንፈሳዊ ሰው ስላልሆንክ ግን መንፈሳዊ ነገር ሳወራ አይገባም። ለምን? ቴዲ አፍሮን አላውቀውም ስል ሰውየውን ፊዚካሊ አይደለም እኔ አላውቀውም ነው። ጴንጤ የሆነ ሰው እዚህ ከታች ይኸውልህ ያውራ፣ መጽሐፍ ቅዱስ ያነበበ ሰው ይረዳኛል። አላውቀውም ስል ከምን አንጻር እያልኩ እንደሆነ ቴዲ አፍሮን እንኳን እኔ ቀርቶ ጥላሁን ገሰሰን ዶክተር ጥላሁን ገሰሰን ክቡር ቴዲ አፍሮን የማያውቃቸው ሰው የለም። እንኳን እኔ አፈር ቅጠሉ ያውቃቸዋል። እኔም አላውቃቸው ግን መንፈሳዊ ዓለም ላይ አላውቃቸውም። ለምን? በጌታ ሰው ካልሆነ። ለዚህ ነው ጳውሎስ ሰውን በክርስቶስ ኢየሱስ አውቃለሁ ይላል።